ብዙ ነገር ሆናበታለች። በሴትነት ታዛዝናለች። እሷ ምንም ኪፋት ምንም ብትሆን እኮ ታዛዝናለች። ፈጣሪ ከዚህ በላይ እንዳትጎጅ ብሎ ነው ይሄ ነገር ያመጣት። ምንድን ናለች ናት? ማንም መርታ መግባት ትችላለች። አንፈልግም ላ እሱ ማን ስለሆነ ነው? ህግ የለም እንደ ኢትዮጵያ ሀርሜ እኮ መክሰስ ትችላለች። መክሰስ እኔ ቢሆን አለቅም። የሀገር ምክክሬ የትም ሂጄ እኔ ያለቅም። ይሄ የሚባል ልጁ ግን እሷ አሁን ሄርሜላ መክሰስ አለባት። በህይወቷ እኮ ልትጫወተው ህይወቷን አበላሽቶ ምን ብሎ ነው እንዲ ምርጫ ውስጥ አንድ አመት ሙሉ ለምን ፍቅሯን ተቀበላት? ካልፈለገ አልፈልግም አይልም እንዴ? በግድ አላስገደደች ባርከሳሎን መፍትር ፈልግ ዞሮ ዞሮ አሁን እሷ መክሰስ ነበረባት። እኔ አሁን ፌርሜላ እንድትተው አልፈልግም። ሩታ ምናልባት ፈተዋለች ስለተባለ በፍርድ ቤት ስለፈታቸው አትችልም። ይቺ ግን ቀለበት አርጎላታል። መፍታት ምን አይነት ነው? በስመ አብ አልፈለግም ነው። ምን አይነት ባለጌ ልጅ ነው? በስመ አብ ባለጌ ነው። በሴት ልጅ ህይወት በሴት ልጅ ህይወት የሚጫወት እሱን አየው። ወራዳ በጣም የወረደ ነው እሱ ጭራሽ። በስመ አብ አይነት ነው። አወቱ ልጆቹ ሚስቱ አጠገቡ ቁጭ ብላ ድሮ ፍቅረኛ ጋና ያልሽው ልጅ እንደው ኢንሻአላህ ሀገራት አያስገባሽ አላ አያስገባሽ ሀገርሽ እሷ ናት መጀመሪያ። ወላሂ ይቅርታ አድርጉን ይሄን ቃላት ሲጠቀም የመጀመሪያ ቀን የድሮ ፍቅረኛን አንተ ያልሽው ልጅ ወላሂ ፍቅረኛ አተሽ እንደ ባንዲራ ተወብለሎ መንገድ ላይ እሷ ብላ ወላሂ በሁለተኛ ቀን ትስቃላችሁ። ነው አንጀት ያሩ ነው። በሁለተኛ ቀን ፎቶ መጣ። ወላሂ አሳቁ ወላሂ ሲያተኒ ወደና ታፕታፕ እግዚአብሔርን እንጂ ታኒ ወደ ወለተ ተማሳይተኒ ራስ ጋር እሺ ሄድበት ጋይስ በነገራችን ለማለት ነው ሰብስክራይብ አንሱ። ዛሬ ወደ ሄርሜላ ፋሚሊዎች የሩታ ፋሚሊዎች እኔ አንስቼ ነው ወጣው። ይሄ ሰውዬ አንስቼ ነው ወጣው። ወላሂ አይደለም ሪፖርት ብፍ አድርጎ እናንተ ማለት ነው እናንተ ማን ቆይ እኔ ቅድም ማለት ነው አብርሃምን ሰደብሽ አለኝ። ማን ነበረ? እናንተ ናችሁ? ኧረ እኔ አይደለም። አብርሃም መዘግዘግ ጀመርከው 3 ቀን ይሆናል። እኔማ አላውቅም የትኛው እንትን ላይ እንደገባው አላውቅም። እኔ እርሚን ነበር አሁን እንደውም እንትን ጃኒኛ አረኳት ማለት ነው። እርሚ በጣም ነው የምወዳት እና አብርሃምን እኔ ስጀምር የተዘቀዘቀ አገኘውና እንትን ይላረኩት። ከዛ የሆነ ቦታ ላይ ስገባ እቺማ አካዝ ዘቀዘቀሽ ምናምን ብሎ ሰደቡኝ። አብርሃም ሰብስክራይብ አንሱ፣ ሪፖርት አድርጉ። ይሄ ማዘጋት አለበት። እንደዚህ አይነት ወንድ ጅልጥልጥ የሆነ ወንድ ዩቲዩብ ላይ ማየትም አልፈልግም እኔ ራሱ። ሲጀምር ምንድን ነው የሚያስተምሩት? ምንድን ነው ትምህርቱ ከእነሱ? ይሄ ነገር ቡዜ ታውቃለሽ? ማርያምን ቡዜ እንዴት አታውቂም? አሁን ቡዜ ኧረ እኔማ የቡዜ ነገርም ገረመኝ። እኔ አሁን ቡዜ ታውቃለህ? የምሬ እኮ ነው። ቡዜና እሱ አንድ ላይ ነው የሚመጡ ወሬ ነው የቡዜ ጋር። እኔ ማንም አይዘቅዘቅም፣ ግን ቢሆንም አብርሃም ነው መዘቅዘቄ። ሪፖርት ሰብስክራይብ ማንሳት ማለት በየሱ ጋር ነው። ነገ ወዲህ አንስቻለሁ። ሪፖርት አርጉ ሰብስክራይብ አንሱ። ሀላስ ይሄ ልጅ ለማንም አይሆንም። ምን አይነት ሴት ይዞ እንዲመጣ እናያለን። ምን ተባለ? ሁለታችሁም አልፈልግም አለ እንዴ? ሌላ ሴት አዲስ ህይወት ለመጀመር ነው አለ ሌላ ሴት
ወይኔ ኧረ ይሻላል። ሄርሚ እኮ የመጀመሪያ ፍቅር እኮ በጣም ከባድ ነው። እግዚአብሔርን በጣም ሄርሚ አሁን ማካሰስ አችልም። ሄርሚ ትችላለች። ምን አጠፋ? ለምን ብላ ነው የምከሰው? እሷ ሌላ አትይዝም እንዴ? ለጊዜው ለትንሽ ያማታል። በቃ ይበቃል ማለት ነው። አንድ አመት ሙሉ እርጉዝ ናት እንዴ? እርጉዝማ አይደል? እርጉዝ ብትሆን ራሱ ማለት ነው ጥሩ ነው። ጥሩ አይደለም እንደዚህ ጅልጥልጥ የሆነ ወንድ መውለድማ ጥሩ አይደለም። እርጉዝ አልሆነች እንጂ እኮ ምን ባለፈው ወድቃ ነው እኮ ወይኔ ዘንድሮ እሷ አላለም። እንደውም እግዚአብሔር ገላገለ። ያው ሌላ ሴት ነው እኮ አቅፋት መጨረሻ ላይ ካሜራ ላይ ማለት ነው። ኧረ እሱማ ዛሬ ወላሂ እኔ ሳቅ መጣ። ይሄ በቃ ሳቅ ነው። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር ማሬ እግር ትልቅ አደርጋለሁ። አንቺን ክፈጪ። ቆይ መርጫለሁኝ። ሁለታችሁም ከህይወቴ ውጡ። ቆይ ትልቅ ማድረግ አለብን። ከአዲስ ሰው